አባይ አንዴ አንጎራጉረልኝ በማረ አንቱልኝ አንቱልኝ ባባቸው አና ልጃል ብላቸው ጉልበቴ ታይዳህም ለባታ ነዳቸው አባቴን ይላለሁን እናቴን ካለ እነሱ ወዲያን አልሰጥም አንገቴን አርሳለሁ በንሽና እንዴ በል አርሳለሁ በንሽና አርሳለሁ ባጅጋ አገር ያናለቀም ለማን አምጫምለቀ ሲግሪያን አልዘርጋሁን መራፉ ድረስ ንጉሱ ከተማን እስካለልኝ ድረስ ፋኒ አይንሽን ጨፍኝ። ለምን ጨፍኝ? ለምን ጨፍኝ? ለምን? እሺ ወደ ኋላ ዞሪ። Thank you. እንዴት? Thank you. ምንድነው? አይፎን እኮ ነው። ግዴታው ነው። Thank you. ባሌ I love you. አመሰግናለሁ። ኧረ ምን ቅሌታም ናት። ለታስደባት ምንድነው? እውነት ነው። አንቺ ፎርማል ግዴታው ነው። ትክክል ነች። ምን ነበር የሚፈልገው? አልተሳካም። ታርገ ብራጋግጥ ምን ታመጣለህ? ምን ይባላል? እምድር ግን የአባት ኃጢያት ለልጅ ተርፋል ማለት ይሄን ነው። ምን ሆነሽ? ታስፈሽ ምን ሆነ? ይሄ ምን ጉድ ነው? ሰርግ ነው በይኝ እንጂ በዛንቲ ተቀምጦ ለሙት ይፈላል አዩታው ሲደሙት ንግሩታው ሲቀራ እርሳቸው አልቆሲር በሰውየው ቀራ ልባይ ለምን ማባል ጀራ እሺ ጌታ አባትን ሳልገለው እግዚአብሔር ቀደመ። እንግዲህ ምን ማድረግ ይቻላል? መቼም ሰው ከአምላክ ይበልጥ። ተመስገን ይኸው በልጁ ካሰኝ እንዴ እትገለኝ በፈጠረ በማርያም እኔ እናቴን አሞት ላሳክማት ነው የመጣው። አባቴን ከገደለ ጀምሮ የኔም እናት በህመም እየተሰቃየች እኮ እኔ ታዲያ የለሁበትም እኮ። እንዴት ነው የሌለህበት? የአባቴ ገዳይ እኮ አባትህ ነው።
አባቴ መስሎ ነው እንዴ? እና እኔ እኮ ዲቃላ ነኝ። ከውሽማ የወለደች እዴ ረባዛኝቱ አንተ ያንን ጀግና አባክህ ልክ ነው እንዴ? እኔስ በማላውቀው ነገር ብትገድለኝ ፈጣሪ ደስ ይለዋል? ሰማውን አላውቅም። በምድር ግን የአባት ኃጢአት ለልጅ ተርፋል ማለት ይሄን ነው። አረ በፈጠረሽ እምዋና ማታ የሚያግዘኛ ጣውልስ ሞትብኝ ነው። በጃንቺ መጣ። አረ ባዛኝታ እንዴት ነው እዚህ ሰው እየገደልክ እናታችን እዛ የምትድነው? በፈጠረ አዎ ልክ ናት እኮ ልክ ናት። በዛ ላይ ደግሞ ዲቃላ ነኝ። መነኝ ዛሬን አላስተርፍም። ጃንቺ ቅደም ሆኜ ልቤ ደርሶ መደንገጦን ሞት አይቀርም ብዬ ነግሬህ እርግጦን ሞት አይቀርም ብዬ ነግሬህ እርግጦን ዝናብ የመጣለት ገደል ይወረዛል። በጣም ልባም በጣም አመስጋኝ በጣም ጨዋ በጣም ቅን ሚስት መሆን ከፈለግሽ ወይ ደግሞ በጣም ልባም በጣም አስተዋይ በጣም ጨዋ በጣም ስማርት ሚስቱ በጣም የምትወደው በየሄደችበት ባለቤቴ እኮ ባሌ በላ የምታወራለት ወይ ደግሞ ሚስቴ እያለ የሚያወራላት ጀግና ሴት መሆን የምትፈልጊ ከሆነ ትንሽ ነገሮች ማስተካከል አለብሽ። መተው ያለብሽን መተው አለብሽ። መስራት ያለብሽን አዳዲስ ባህሪዎችን ደግሞ ዲቨሎፕ ማድረግ አለብሽ። አንተ መተው ያለብህን ትተህ ማፍረስ ያለብህን አፍረሰ መገንባት የሚገባን መገንባት አለብህ። በጣም ጥሩ ባል መሆን የምትፈልግ ከሆነ ወይ ደግሞ ጥሩ ሚስት መሆን የምትፈልጊ ከሆነ አንዳንድ ነገሮችን ማፍረስ አለብሽ። አንዳንድ ነገሮችን መገንባት አለብሽ። አንዳንድ ልማዶችህን መተው አለብህ። አንዳንዶቹን ደግሞ አዳዲስ ልማዶችን ወደ ራስህ አድ ማድረግ አለብህ። ይሄንን ካደረክ ቤትህን ሰላም፣ ትዳርህን ሰላም፣ ልጆችህን ሰላም፣ ስራህን ሰላም፣ አይምሮህም ሰላም፣ ጨጓራ የለ፣ ጉበት የለ፣ ካንሰር የለ፣ ደም ግፊት የለ፣ ራስ ምታት የለ፣ ጭቅጭቅ የለ። በቃ ውስጥ ሰላም፣ የውጪ ሰላም። በጣም አመሰግናለሁ። አዶናይና ዩቲና ዝግጁ ናችሁ? ሁላችሁ አንዴ ይቅርታ አንዴ እባካችሁ ጸጥታ። እሺ የቀጣይ ሽልማት ፕሮግራማችን እየጠበቃችሁት በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲው ቫርዳስ ላውንጅ ላይ ስለሚኖር መሄድ የምትፈልጉ ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ እንድትሉ በአክብሮት እንጠይቃለን። ይህን ሽልማት እንድንሰጥ እባካችሁን። እንዴት አመሻችሁ። የመጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው። የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት። በሉ አንድ ላይ TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations! እባካችሁ ባላችሁበት ቦታ ላይ ልትቀመጡ፣ እባካችሁ ልትረጋጉ በአክብሮት እንጠይቃለን።
አዶናይ እንኳን ደስ አለህ። በዛሬው ቀን 1 2 3 4 ጊዜ አሸንፏል። ለተከበራችሁ ሸላሚዎቻችን እስካሁን ድረስ አብራችሁን ለቆያችሁ እንግዶቻችን እጅግ በጣም አድርገን እናመሰግናለን። አዶናይ እንኳን ደስ አለ። ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ 2025 አሸናፊ አዶናይ። እንኳን ደስ አለ አዶናይ። ሁላችሁም እንድትቀመጡ በአክብሮት እንጠየቃለን። ከመድረክ አካባቢ እንድትርቁ፣ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱ እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ ሁኔታ እንድንጨርሰው ሁላችሁ ተወዳዳሪዎች እስካሁን ድረስ የነበራችሁ በተለያየ ዘርፍ ያላችሁ እጩ ተወዳዳሪዎች እንዲሁም አሸናፊዎች እስካሁን ድረስ ለነበረው ዘርፍ በሙሉ እናመሰግናለን። እንኳን ደስ አላችሁ። የመኪናውንም ሽልማት ከኢትዮጵያ መስራችና ስራ አስኪያጅ አቶ አዶኒክ እየተቀበለ ይገኛል። እንኳን ደስ አለ አዶኒ። First of its kind, an award of a first of its kind by Ethiopia Technology. Adonai is receiving the key for his car for winning the TikTok Creator of the Year for the G Power TikTok Creative Awards 2025. Congratulations to Adonai. ሰግጥ ሰግጥ ሰግጠናል፣ ደርሰንበታል። የታባቱ በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው። ሁላችሁም እንድትረጋጉ በአክብሮት እንጠይቃለን። ተረጋጉ፣ አይዞህ። ነገር የለም፣ ተረጋጉ። TikTok Creator of the እሺ Year. ዲቻ ቦይስ ነፃነት አክብረት ወደ መድረክ እንድትወጡ እፈልጋለሁ። ናፒ የታለ? ቅዱስ ና ወደዚህ። ናቲ አሼ ወደ መድረክ አንዴ ቶሎ ብላችሁ አንዴ ቶሎ በሉ። እንኳን ደስ አለህ አዶናይ ቲክቶክ ክሪኤተር ኦፍ ዘ ይር የጂ ፓወር ቲክቶክ ክሪኤቲቭ አዋርድስ አሸናፊ። ጓደኞቹ እንዲሁም ደጋፊዎቹ ዲቻ ቦይስ ነፃነት ወደ መድረክ እየገቡ ይገኛሉ። በድጋሚ እንኳን ደስ አለ። እንኳን ደስ አላችሁ ሁላችሁንም። በመቀጠል ሁላችንም ተያይዘን ወደ መኪናው እናመራለን ማለት ነው። ተያይዘው እንደመጡ በመኪና ይመለሳሉ ማለት ነው። ሰግጥ 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 ሰግጥ። እሺ ድምፄን አትቻለሁ እየጮኩኝ። እንግዲህ ይኸው እነዚህ የምትመለከቷቸው ልጆቼ ናቸው፣ የኔ አደራ ናቸው። እነሱን ትልቅ ደረጃ ማድረስ ደግሞ የኔ ዓላማ ነው። 25,000 ህፃናትን ማገዝ እፈልጋለሁ። 25,000 አረጋውያንን ማገዝ እፈልጋለሁ። አዶናይ ፋውንዴሽን ትልቅ ደረጃ እንደምደርስ ደግሞ እግዚአብሔር ራሱ ያውቀዋል። ስግጥ ፍምስ ቱር በኢትዮጵያ ይጀምራል። የመጀመሪያው እንግዲህ አዲስ አበባ ይሆናል። የኔ ዓላማ የእናንተ ኮንፊደንስ መገንባት፣ ማንም ሰው ሳትፈሩ ህይወታችሁ እንድትቀይሩ ነው። ቲክቶክን እንድታሸንፉ ነው። ስግጥ ፍምስ ቱር ጠብቁ። እወዳችኋለሁ። ቴንክ ዩ ሶ ማች። ቲክቶክ ክሪኤተር ኦፍ ዘ ይር የ2025 አሸናፊ ይሆናል። እንኳን ደስ አለ። ሁላችሁም ጥሪያችንን አክብራችሁ እዚህ ስለተገኛችሁ ከልብ እያመሰገንን ይህ የ2025ቱ የጂ ፓወር ቲክቶክ ክሬቲቭ አዋርድን በይፋ ዘግተነዋል። ሁላችንም ወደ መኪናው አዶናይ ወደ መኪናው ሄደ። እሺ ሁላችንም ባርዳስ እንገናኛለን። ዝግጅታችንን በአማረ ሁኔታ ጀምረን በአማረ ሁኔታ ያጠናቀናል። አሸናፊዎች እንኳን ደስ አላችሁ። እጩዎች በሚቀጥሉት ውድድር ዓመታት ደግሞ አሸናፊ ሆናችሁ ትመጣላችሁ ብለን ተስፋ እናደርጋለን። ሁላችሁ በሰላም ለሸላሚያችን ለምናደንቀው ለምናከብረው
The next award is going to be the Best Artist, Painter, Poet Award. This award celebrates pure artistic expression, whether through brushstrokes or poetic lines. This creative gives form, emotion, and identity. And enjoy this moment. Storing people together is a lot of fun, and you know we are making for everyone as well. So today we also offer a special reward for having a song. So let's begin the business. G-Power Award Lit-Omnis Little Together. Adonai, Billy Bonner, Elium Zohar, Jelisa, Zulan Hussein. So guys, who's the winner? Adonai langsung kumai dulu. I didn't say it. So, lagi dia